ቁርስ በልታችሁ ተማሪ ቤት ብትሄዱ አይሻልም? በል ቶሎ በሉና እኔም ከብቶቹን ስጥኝና ይዤ ግልገሎችን አደራ ቀበሮ እንዳይበላ። እሺ ትእዛዝ ነው። ከዛሬ ጀምሮ ያኔ አበባ ትናንት አባዬ ከተማ እንዳያ ሴት ለቤቱ የተማረች ሹም ናት። የአደባባይ ሴት ናት አልኩ። የዛ ሴት መማሯ አደባባይ መውጣቷ አንተ ምን ጎዳ? እኔማ ምንም አልጎዳኝም። እንደውም አባታችንን ጠቀመችው እንጂ። ሴት ሹመኛ መሆኗ ግን ቀፋሃል አይደል? የሴት ሹመኛ ማን ተብላ አሁን የምትጠራ? ክብርት ትባላለች። አግብታለች። አባዬ ያለው ለጋ ልጅ ናት። ትምህርቷን እንደጨረሰች የተሾመች ትመስላለች። እንደ ተዳረሽ ጊዜ እሷ ናት እሱ የቤት አባወራ የሚሆኑት። ሁለት አውራ አንድ ቤት። አንዱ ተንበርክኮ ካላለ አቤት አቤት ሲባል አልሰማሽም? ረዲ ያለ በሉ እስቲ ከብቶቹን ምሯቸው። تنش انت تنش انت تنش النوتة تنش لمن انت تنسى لمن انت تنش تنش ምን ማለት ለምሲ አይዞሽ እስኪ ተነሽና ነይልሽ ምንኛ ነው በማርያም ልልሻለሁ እኔ ወንድም ይባላል ግን በመንገድ ላይ ሲሄድ ደንብ ልብሴ በደም ርሷል ዞር ብዬ ሳይ ደግሞ ደም በታፋዬ ይወርዳል እባክሽ ነይ ነው ባመኝ በጊዮርጊስ ተለመኝ እኔ ወንድም ይባላል ማታም ደግሞ ምንም አላመመኝ አመሻለሁ ያልሽ ሁሉ ትክክል ነው እንዴ ይሄ እኮ በማንኛውም ሴት ላይ ያለ ነገር ነው ሊያስደነግጥሽ አይገባም ለሽ ከዚህ ቀደም ስለወራ አበባ ሊያስተምርሽ ይገባ ነበር እኔ ግን እኮ ክብረ ንጽህና እንደመስለኝ ልጆቹም የጠረጠሩት ደግሞ ይሄንን ነው ላይ በዚህ ጠረቅና ታታባሽ ግን ቆየኝ አባ ለማንም አትናገርብኝም አይደል ስለኔ ጉዳይ ደግሞ መነጋገሪያ እንደማታረጊኝ እርግጠኛ ነኝ አይዞሽ ራስሽ ምሳሌኝ ይቀርባለሁ እሺ አይለቅም እባክሽ ነይ ነው ማስተካከልሽ አይለቅም በቃ ኪን እንደዚህ ስራ አድርጊውና
እንደምን አደራችሁ? መቀጠል እንችላለን አይደል? ይቻላል ግን አይ በቃ ተስተካክሏል። ምንድነው ችግሩ? አይደለም መምህር የጓደኛዋ ምን? እስቲ ንገሩ። ቸሬ ሴት ችግር ነበር። ምንድነው ችግሩ? ችግራቸው መምህር ወንዶች እኛ ሴቶችን እንደሱ አይመለከቱንም። እንደ ሴት እስካየናችሁ መቼ ያነሳችሁ እንዴ? እኛስ መቼ እንደ ወንድ ይውላል እንዴ? እንዲህ ነው እንዴ ስለ ስርዓት የተማራችሁት? ታዲያ ከየት መጣ? ከዚህ ቀጥለው ስለ ወር አበባ እንዲያስተምሩ እንፈልጋለሁ። የሁላችሁም ፍላጎት ነው ይሄ? አዎ። በጣም ጥሩ። እሺ የወር አበባ ማለት መቼም በደሌን አይታችኋል። ሀቅ ከማን ጋር እንዳለች በአይናችሁ ተመልከታችኋል። እኛም በትክክል አይተናል። የሁለታችሁንም በደል ተረድተናል። የእሱ ችግር እዳው ገብስ ነው። ህፃን ልጅ ማሳመን ያቅተዋል እንዴ ጌቶች? ጌቴ ችግሩ መቼ የእርሷ ብቻ ሆነ? ሌላም የምትል መሰለኝ። ቃል ግባልኝ ብትለኝ ቃል ገባሁላት። ከዛ በኋላ ስቅስቅ ብላ እያለቀሰች አስተምረኝ አለችኝ። ስጋዬን በእናቷና በንስሐ አባቴ ተማጠነቻት። ነፍሴን አስጨነቀቻት። እኔስ እንዴት ላድርግሽ? ቆይ ትሉኛላችሁ። አቶ ኃይሉ በአንተ አነጋገር እኔም አምንበታለሁ። ከፈጣሪ በስተቀር ሌላ የማምነው የለኝም። ሆኖም አንድ ጥያቄ አለኝ። ይቺ ልጅ ከጥጆች ጋር ሜዳ ነው የምትውለው። ይህን ስልጣኔ ከየት ልታመጣው ቻለች? እኔም ልጅቷን አውቃታለሁ። ቀርቤ አነጋግሬያታለሁ። አስተሳሰቧ ረቂቅ ነው። አነጋገሯ ብስል ነው። እቺ ልጅ ከኋላዋ የሚገፋፋት የሚመክራት አለ። ያ ተማሪ ወንድሟ ሊሆን ይችላል። እንዲሁም እርሱ ነው ታከለን የትምህርት ጠላት። የሚገፋፋትን ያውቃለሁ። በግምትም ደርሼበታለሁ። ታዲያ ማን ነው ይላሉ ጌታዬ? እናቷን አደመኝ። አይ ጌቴ እኔም እንደርሱ ነበር መጠርጠር። አረ ጌቴ ልጅቷ የልጅ አይደለም ፍጥረቷ፣ ኮድ በስላን ይወጣችሁ። እኛ እንግዲህ እንደ ሽማግሌነታችን የሁላችንም ቃል ይከበር ነው የምንለው። ቃል ይከበር። በደህ ነው አይታለ እንዴ? ኧረ በይ ከመሄድሽ በፊት አንዲት ስራ ውሃ ይዘሽልኝ ነይ። እንዴ ዛሬ እኮ የፈተና ቀን ነው። እና ቢሆንስ? እናማ ከትምህርት ቤት ቀደም ብዬ መገኘት አለብኝ። ፈተና ከመቀመጤ በፊት ደግሞ ትንሽ ደቂቃ ደፍተር ይላገላብጥ። እንዴ ኧረ እባክሽ መጀመሪያ ውሃውን ይዘሽ ነይ። እንዴ ኧረ ተይ ታለማረቴ ዛሬ እኮ ፈተና ነው። ነገርኩሽ እንግዲህ። ተይ ግን እንዴ አንቺ ምን አላምላክ እናቴ ውስጥ ሆኜ